ይዙ ና አንቺ ራስሽ እንዴ ይዙ ሁለተኛ የመጣሽ አጨቅጭቅኝ አላልኩሽም? ምን አይነት ሙጫ ነሽ ግን ማትላቀቂ? ይቅርታ። ለምን እጅ ማንሳቱ አስፈልገ? እያያሃት አይደለ እንዴ? ቀድመ ለምን የማያልቅ ጨዋታ አስጀመርካት? እሱንማ ታውቃለህ። እልህ አስይዛኝ ነው እኮ ጨዋታውን አሸንፈሃታል። ያውም ዳግም እንዳትነሳ አድርጌ ነዋ። እና የወንድነት ስሜት ተሰማህ? ያውም አሸናፊ ወንድ። ቀሽም ወንድ ቀሽም ጓደኛ ነህ። እሺ ሁሉም ድሎች እኮ ድል አይደሉም። አንዳንድ ድሎች በውስጣቸው ሽንፈት አለ። አረ ዮኒ ያረጋጋው። ብርጭቆ እኮ የሰበረውን ሳይሆን የሚያነሳውን ነው የሚቆርጠው። ይህን ተረትን አንድ ቀን ለራስህ ትጠቀመዋለህ። እሺ ነህ እንጂ ይኸውልሽ ጓደኛዬን አውቀዋለሁ። እንዲህ መጥፎ ከመሆኑ በፊት ዋጋ ያስከፈለው የጥሩነት ታሪክ አለው። ልክ ነህ። እኔም እንዲህ ጥሩ ከመሆኔ በፊት ዋጋ ያስከፈለኝ የመጥፎነት ታሪክ አለ። ራስሽን ጠብቂ። እሱ የፈቀደው ነው የሚሆነው። አንተ ግን ምን አይነት ሰው ነው?